የስጋ ዶሮዎች በጣም ሲያልቁ ሰምታችኋል አይደል? በተለያዩ ፋርሞች ላይ ሀገራችን ላይ ብቻ አይደለም በውጪም በከፍተኛ በሚያስደነግጥ ሁኔታ ባዶ ቤት ሊያገኙ ይችላሉ። 1000 ዶሮ አስገብታችሁ ምናልባት ወይ አንድ ወይ ሁለት ድንገት ከደረሳችሁባቸው ነው። እሱን ጊዜ የላቸው ፈጣን ሞቶች ናቸው። ፈጣን እድገት አላቸው። ፈጣን የሆነ ሞት ያስመዘግባሉ። ዛሬም ማነሳላችሁ ይሄንን ነው። የስራውንም ባህሪ አንዳንድ ባህሪዎችን ልንገራችሁ ለምን እንደዚህ እንደሚሆን ማለት ነው። በሀገራችን ላይ ባለበት ሁኔታ ጥሩ አዋጭ የሚባል ጥሩ ገንዘብ የምታገኙበት ዘርፍ ነው። በንጽጽር ስንመለከተው ከጫጩት ከማሳደግ ከእንቁላል ጣይ ከማሳደግ በአጭር ባች ውስጥ ወይ በአጭር ጊዜ ውስጥ እርባታውን ለቀው የሚወጡ በተመሳሳይ ደግሞ ከፍተኛ ገንዘብ ትርፍ የሚገኝበት አይነት ዘርፍ ነው የስጋ ዶሮች ነጫጭ የሆኑ ዶሮች አይታችኋል። በስጋ ምርታቸው በየሆቴል ቤቱ በየአሩስቶ ቤቱ በየእንስሳት ተዋጽኦ ቤቱ ተበልተው ያልተበለተ የሚሸጥበት ማለት ነው። እነዚህ ያለ ዶሮዎች እንግዲህ በከፍተኛ ሁኔታ ሲያልቁ ሰምታችሁ ሊሆን ይችላል፣ ወይ ደግሞ ያጋጠመው ሰው ታውቁ ይሆናል። ስራውን ባህሪ መረዳት ያስፈልጋል። አንፈርድባቸውም። የስራው ባህሪ ነው ወይም ደግሞ በቃ ኖርማል ነው ማለት ይቻላል። ይሄ ማለት እንግዲህ አንድ ዶሮ ልክ 2 ኪሎ ሲሞላው ከፍተኛ የሆነ የሜታቦሊክ ሂት ይፈጠራል ሰውነት ውስጥ። ይሄ ማለት ያለማቋረጥ እነዚህ ዶሮዎች 24 ሰዓት ያክል ይበላሉ። 24 ሰዓት ያክል እየበሉ የመስል ግሮዛቸውና ይሄ ምን የመስል የሰውነት ክብደታቸውና የውስጥ መዋቅራቸው እኩል አይደለም። በልጅነታቸው በጣም ግዙፍ ስለሚሆኑ ከዚህ ከመተንፈሻ አካል ጋር ተያይዞ ከልብ ምት ጋር ተያይዞ ከዚህ ከአጠቃላይ ከስከለተል ከመዋቅራቸው ከስትራክቸሩ ጋር ተያይዞ ለዛ ሰውነት ወይም ነው ያንንን መስል ለመሸከም ፊት አያደርግም። በቃ በቂ አይደለም ማለት ነው። ስለዚህ በአጭር ጊዜ ውስጥ በጣም በልጅነታቸው ስለሚጨምሩ ከፍተኛ የሆነ ሞት ያስመዘግባሉ። በዋነኝነት አንደኛ በሽታ ለምሳሌ አይቢዲ አለ፣ ኤንሲዲ አለ፣ እነ ኮክሲዲያ በጣም ይጠቀሳሉ። ከኮክሲዲያ ጋር ተያይዞ ደግሞ በተመሳሳይ ማን ይጠቀሳል? እነዚህ የፉትፓድ ችግር፣ የውስጥ እግር መቃጠል አካባቢ፣ የቆዳ መላላጥ፣ እነዚህ ነገሮች ለከፍተኛ ሞርታሊቲ ይዳርጋቸዋል። ስለዚህ ከዚህ ጋር ተያይዞ በዚህ በስጋ ዶሮች ወይም ደግሞ ብሮይለርስ የምንላቸው እነዚህ ኮብ 500 የሮ 308 ዝርያ የኮብ 700 ዝርያዎች አሉ። በሀገራችን ላይ አንዱ ዝርያ ብቻ ነው በስፋት እየተሰራበት ያለውና ስለዚህ ከዚህ ጋር ተያይዞ ስራውን በባህሪው ወይም ደግሞ የዶሮቻችን ሞት አንድ ሰው አስገብቶ ምናልባት 200 ወይ 300 ዶሮ በጣም ጥሩ የሚባል ሞርታሊቲ ነው ወይም ደግሞ የሚጠበቅ አይነት የሞት መጠን ነው። አንዳንድ ጊዜ ግን አልፎ ባዶ ቤት ልታገኙ የምትችሉበት ወይም ደግሞ 2 ወይ 3 ዶሮ አካባቢ ትርፍ ብቻ ሲቀራችሁ ወይ ከ1000 ዶሮ ምንም ዶሮ ሳታገኙ ይሄ በጣም የተለመደ አይነት ስራ ነው። ስለዚህ እነዚህ በጣም ሴንሲቲቭ የሚባሉ ናቸው። በሽታ መቋቋም የሚችሉ አይደሉም። በጣም በዚህ ስራ ላይ መሰማራት አለበት ብዬ የማምንበት ሰው ከዚህ ቀደም በጫጩት በማሳደግ በእንቁላል ጣይ በማስጣል በጣም ኤክስፐርት ሊባል የሚችል አይነት ሰው፣ በዶሮ እርባታ ላይ ኤክስፐርት መባል ሳይሆን በቃ አያያዙ ላይ በጣም ማስተር ያደረገ ሰው፣ በቃ ብዙ አይነት ውጣ ውረዶችን ያለፈ ሰው፣ ብዙ ቻሌንጆችን ያለፈ ሰው በዚህ እርባታ ላይ ቢሳተፍ ብዬ አስባለሁ። ለምን ጀማሪዎች በዚህ አይነት ዘርፍ ላይ መሰማራት ማለት በቂ የሆነ መነሻ ወይም ደግሞ 2-3 ብትወድቁ መነሳት የምትችሉ 1 ኪሎ ባይመጣላችሁ አንዴ እንደዚህ አይነት ሞት ቢፈጠርባችሁ በሶስተኛው ምናልባት የተሳካ የሚባል ስራ ትሰራላችሁ። የራሳችሁን የሆነ መኖ ማቀነባበር የምትችሉ አይነት ሰዎች እንደነዚህ አይነት ሰዎች ቢሰሩ በጣም ጥሩ ትርፍ የሚያገኙበት ነው። ሀብታሞች የሚሰሩት ስራ ነው ይባላል። ስለዚህ ከዚህ ጋር ተያይዞ በዚህ በስጋ ዶሮች አሰራር ላይ ተያይዞ በሽታ እንዳልኳችሁ ኦልሞስት 100% የመሞት እድላቸው ሰፊ ነው። ሁለተኛ ነገር ደግሞ ከዚህ ከአያያዛችን ጋር ተያይዞ ለምሳሌ እነዚህ ዶሮች እንዳልኳችሁ ከፍተኛ የሆነ ከ2 ኪሎ በላይ ወይም ደግሞ ዲግሪ ሴልሺየሱ የቤቱ ከ30 ዲግሪ ሴልሺየስ በላይ 31 32 እያለ በሄደ ቁጥር ለመተንፈስ ይቸገሩና በጣም አለክልከው እዛው ኮላፕስ አድርገው የሞት አይነት ነገር አላቸው። አሞኒያ በጣም በከፍተኛ ሁኔታ ይጨምራል። ካርቦን ዳይኦክሳይድ በጣም ይጨምራል። ኦክሲጂን በጣም ያጥራቸዋል። ስለዚህ መንጋውን የሚሞተው ማለት 2-3 ዶሮ አይደለም የሚሞተው። ይሄ ምናልባት በኢንፌክትድ የሆኑ ናቸው ወይ በበሽታ የተያያዙ ናቸው። ነገር ግን ደግሞ ሌሎቹ በመንጋው እልቅ ሲል በትንሽ ደቂቃ ውስጥ ያ ማለት ከመርዛማ ጭሶች ጋር ተያይዞ ከመርዛማ እንዳልኳችሁ ከአየር ዝውውር እጥረት ጋር ተያይዞ የሚመጡ አይነት ችግሮች ናቸውና ስለዚህ እነዚህን ጉዳዮች በደንብ ምን አይነት ቤት ሰርቻለሁ የሚለው በሀገራችን ላይ ይሰራበታል፣ በደንብ በስፋት ይሰራበታል። ነገር ግን መስራት ማለት ውጤታማ መሆን መቻል አይደለም። ወይም ደግሞ ዝም ብላችሁ ትሰራላችሁ የሆነ ትርፍ ሊገኝበት ይችላል። ነገር ግን ደግሞ በጣም ውጤታማ የሚባል አይነት የሰው ሞትን ቀንሶ ኪሎ ማምጣት ማለት እርስ በርስ የሚጣረሱ አይነት ነገሮች ናቸው። ለምን ሞት መቀነስ ማለት ኪሎ አልመጣም እንደማለት ነው። ኪሎ ካልመጣ ስራው አልሆነም ማለት ነው። ስለዚህ የእንቁላል ጣይ ላይ ስትሰማሩና የስጋ ዶሮች ላይ ስትሰማሩ ያለው ሞት መጠንና አያያዝ ሁኔታ እጅግ ሰማይና ምድር ያክል ልዩነት አለው ማለት ነው። ስለዚህ
የስጋ ዶሮዎች ላይ መስራት የምታስቡ ሰዎች ካላችሁ አንደኛ መኖን አስቡ። ሁለተኛ ነገር ደግሞ አያያዛችሁን ምን ያክል ጎበዝ መሆን እንዳለባችሁ በቃላት የሚገለጽ አይደለም በአጠቃላይ ማለት ነው። ግን በጣም ትርፋማ የሚባል በጣም አዋጭ የሚባል ጀማሪዎችን ብትሰሩት የሚያግዛችሁ ሰው ካለ በጣም አዋጭ የሚባል ስራ ነው። የማርኬት ችግር የለም፣ የገበያ ችግር የለም፣ የፈላጊ ችግር የለም። የዶሮ ጫጩት የዴይ ኦልዶቹ ችግር አለ። እነዚህን መፍታት ከቻላችሁ በደንብ ስኬታማ የሆነ ስራ መስራት ይቻላል ማለት። ስለዚህ በአጠቃላይ የዶሮቹ በጣም በፈጣን ሁኔታ እድገት እንዲኖራቸው ተደርጎ ነው ክሮስ ብሪድ የተደረጉት ወይም ደግሞ የተዳቀሉት ብዬ ካነሳውላችሁ ያንን መሰረት አድርጋችሁ ነው ስራ መስራት የሚኖርባችሁ። ሀገራችን ላይ ምናልባት ዶሮቹ በ45 ቀን ለእርድ ይበቃሉ የሚባሉት ዶሮች እኛ ጋር እስከ 60 ቀን ድረስ ይቆያሉ። ያ ማለት አያያዛችንም የመኖ አጠቃቀማችንም ኪሎ ላይ መጣ ይችላል፣ እጃችን ላይ ይቆያሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ መገንዘብ ያለብን ነገር ምንድነው? ስራው ራሱ ባህሪው ወይም ደግሞ ዶሮቹ በባህሪያቸው በተፈጥሯቸው ራሱ እድሜያቸው በጣም አጭር ነው ይባላል። ያ ማለት ይባላል ሳይሆን ነው የተዳቀሉበት መንገድ እድሜያቸውን በጣም ያሳጥረዋል። በጣም ይበላሉ፣ በጣም ይወፍራሉ። ያንን ክብደት መቋቋም አይችሉም። ወዲያው የመሞት ነገር ፍሊፕ ኦቨር ይባላል። በነገራችን ላይ እነዚህ ግልብጥ ብሎ መቅረት ወይም ደግሞ ሰደን ዴዝ ሲንድሮም የሚባል ወይም ኤስዲኤስ የሚባል አይነት በሽታ እነ አሳይተስ የሚጠቀሱ ናቸው። እነ ፉትባድ ችግሮች የሚጠቀሱ ናቸው። በደም ውስጥ ያለው የግሉኮስ ማነስ የሚጠቀሱ ናቸው። ይሄ ድንገተኛ ሞት ናቸው። እነዚህ ከሜታቦሊክ ዲስኦርደር ጋር የሚያያዙ ናቸው። ሜታቦሊክ ከአመጋገባቸው ጋር ተያይዞ የሚመጡ አይነት ችግሮች ናቸው። ከምግብ ከመኖ ብዙ ከመብላት ብዙ ከመጠጣት ጋር ተያይዞ የሚመጡ ናቸው። አሳይተስ የሚጠቀስ ነው። ለምሳሌ እነዚህ አብዶሚናል ፍሉድ የሚባሉት ከኋላ በኩል ከቬንት በታች በኩል ከፍተኛ የሆነ ፍሉድ መከማቸት፣ እነዚህ ነገሮች በራሳችሁ መፈታት የሚችሉ ናቸው። ራሳችሁ ማውጣት የምትችሉ ናቸው። ግን ስንቱን አውጣታችሁ ትችላላችሁ የሚለው ቀጥታ ወደ እርድ መግባቱ ነው እንጂ ብዙ ውጤታማ አያደርግም። ከብዛት አንጻር ከመንጋ አንጻር ብንመለከተው 2 3 4 ልታከሙ ትችላላችሁ ነው። እሱንም ጥሩ የሆነ ይሄ ዴይሊ ሩትን ካላችሁ በጣም አክቲቭ ከሆናችሁ እርባታ ውስጥ ጥሩ ክትትል የምታደርጉ ከሆነ ማለት ነው። እነዚህ ችግሮች የሚመጡት ዶሮቹ ከ28ኛ ከ25ኛ ቀን ጀምሮ ባለው ከፍተኛ የሆነ ክትትል የሚያስፈልጋቸው ናቸው ማለት ነው። ስለዚህ እነዚህ ነገሮች ማድረግ የምትችሉ ከሆነ የስጋ ዶሮች ላይ እጅግ በጣም አዋጭ ነው። በጣም ጥሩ ስራ የሚሰሩ ሰዎችን አውቃለሁኝ። በጣም በጥሩ ሁኔታ አያያዛቸው በጣም ጥሩ ስራው ላይ በጣም የቆዩ አይነት። ታዲያ እነዚህ የቆዩ ማለት የመኖ አምርተው አይደለም። ያ ማለት አንድ ጊዜ እየተመቱ አንድ ጊዜ እያገኙ አንድ ጊዜ እየተመቱ አንድ ጊዜ እያገኙ ነው የሚሆነውና ሁል ጊዜ ማግኘት ብሎ አይቀጥልም። ለምን? መኖ እጃቸው ላይ አይደለም ያለው። መኖ እጃቸው ላይ አይደለም ያለው። የጫጩት አቅርቦት እጃቸው ላይ አይደለም። እነዚህ ጥገኛ ስለሚያደርጋቸው በተደጋጋሚ ውጤታማ አይነት ስራዎችን ለመስራት ሲቸገሩ ይታያል ማለት ነው። እነዚህ ነገሮች መፍታት ስትፈልጉ የግድ ገብታችሁ ተከስራችሁ መውጣት የለባችሁም በማለት ነው። ስለዚህ እነዚህን ሀሳቦች ዛሬ ያነሳውላችሁ የስጋ ዶሮች ላይ ብዙ ጊዜ ሞት ስለሚከሰት ዶሮች ይሞታሉ የሚለው ነገር እነዚህኞቹን አይወክልም፣ ወይም ደግሞ እንቁላል ጣይ ዶሮችን አይወክልም፣ ሌሎች አይነት ዝርያዎችን አይወክልም። የስጋ ግን ከሆነ በደንብ ይወክላል። ለምን? አላማውን ማወቅ ይጠበቅብናል። መጀመሪያ ራሱ ዶሮቹ በአጭር ጊዜ ውስጥ በጣም ከፍተኛ የሆነ እድገት እንዲጨምሩ፣ ያ ማለት እያንዳንዱ ዶሮ እኮ በአማካኝ በቀን ከ60 እስከ 70 ግራም ያክል በጣም በጥሩ አያያዝ ከ60 እስከ 70 ግራም ድረስ ይጨምራል በቀን እምላችሁ። ያውም ደግሞ ፌዝ አላቸው። ይሄ የመጀመሪያው ፌዝ እየነገርኳችሁ ነው። የመጨረሻው ፊኒሸር ፌዝ ላይ ሲኖሩ ምን ያክል እንደሚጨምሩ አስቡት። በምን ያክል? ያ ማለት በየቀኑ 10 ግራም ያክል ጭማሪ መኖ ይጠበቅባቸዋል ከናንተ። 10 ግራም በቀን ነው የምላችሁ፣ በጣም ብዙ ነው። ስለዚህ ከዚህ ጋር ተያይዞ ምን ያክል እድገት አላቸው፣ ምን ያክል ደግሞ በአንድ ጊዜ ይሄ ክሮፕ ሳይዛቸው ራሱ በጣም አስገራሚ ነው። በየቀኑ 10 ግራም ጭማሪ የመያዝ አቅሙ ራሱ ማሳደጋቸው በጣም ከፍተኛ ነውና ስለዚህ ከዚህ ጋር ተያይዞ ዛሬ እነዚህን አነሳውላችሁ። በቀጣይ እንግዲህ በሌላ መረጃ እመጣለሁ። ሰላም።